በርኖስ እንደ ዛሬው ቴክኖሎጂ ባልነበረበት ዘመን ጥጥ ተዘጋጅቶና በሸማ ስራ ሂደት አልፎ ብርድን ለመከላከል ብሎም ለክብር ይለበስ የነበረ ባህላዊ ልብስ ነው። ሰላም ቤተሰብ፣ ዛሬ ስለ በርኖስ ባህላዊ ልብስ እናወራለን። ይሄ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ ፎሎ ያደርጋችሁ አበረታቱኝ። አመሰግናለሁ። በርኖስ ሸዋ መንዝና በሌሎችም አማራ ክልል ደጋማ አካባቢዎች የሚለበስ ካፖርት መሳይ ልብስ ነው። በርኖስ ከበግ ጸጉር የሚሰራ ቀለሙ ጥቁር አንገቴና በግራ በኩል ተገጥሞ ያልተሰፋ በቀኝ ትከሻ ላይ ደግሞ ረዘም ሾጠጥ ያለ እጅጌ መሳይ ያለው ባህላዊ ልብስ ነው። እጅጌ መሳዩ የመሳሪያ ፈሙዝ ደግፎ ለመያዝ ያገለግላል። ለጌጥና ለምቾት አንገትየውና ጠርዙ በባለ ቀለም ጨርቆች እንዲጌጥ ይደረጋል። በርኖስ የሚሰራውም ከጥቁር ጠቦት በግ ጸጉር ነው። ደጋግሞ ከተሸለተ በግ የሚገኝ ጸጉር ጠንካራ ስለሚሆን በርኖስ ያሻክራል፣ ይኮሰኩሳል። ስለሆነም ለበርኖሱ ልስላሴ ጸጉሩ ለስለስ ከሆነ ጠቦት በግ ላይ ተሸልቶ ይዘጋጃል። የበግ ጸጉር እንደ ጥጥ ተባስቶና ተፈትሎ የሚዘጋጅ ሲሆን እንደ ድርና ማግ ተገምዶ በመሸመን ይዘጋጃል። የሽመናው ሂደት ለጥንካሬና ለስላሴው በውሃ በመታጠብና በመረገጥ ሂደቶች ውስጥ ያልፋል። ተሸምኖ የተዘጋጀው የበርኖስ ጣቃ በሚለብሰው ሰው ልክ ተመጥኖ በመቅደድ ይዘጋጃል። በአንገትየውና በጠርዙ ዙሪያ ለጌጥና ለገበር የሚያገለግል በከፋፍነት የሚሰፋበት የጨርቅ አይነት አለው። በርኖስ በቀዝቃዛ አካባቢዎችና በቀዝቃዛ ጊዜ ይለበሳል። ታዋቂ ግለሰቦችና የሀገር ሽማግሌዎች በበዓላት፣ በሰርግ፣ በህዝባዊ በዓላት ይለበሳል። በደስታ ጊዜ ታላላቅ ሰዎችና ሙሽሮች የሚለብሱት ሲሆን በሀዘን ጊዜ ደግሞ ማንኛውም ሰዎች ይለብሱታል። አለባበሱም ተገልብጦ ነው። በልደት በዓል በርኖስ በመልበስ ገና መጫወትም የኢትዮጵያ ባህልን እስከ መሆን የደረሰ ተዛምዶ አለው። ኢትዮጵያን ለሚያከብሩትና ለሚሸልሙት ሰው ካባ፣ ጦር፣ ጎራዴና ሌሎች ቁሳቁሶች እንደሚሸልሙት ሁሉ ጥበብና ታሪክ ይዘክራል። በርኖስ በአሁኑ ወቅት መሰረቱም ሆነ መለበሱ እየቀነሰ ነው። የሚለብሱት የህብረተሰብ ክፍሎች ጥቂት ናቸው። በርኖስ የሚሰሩ ሰዎች በእድሜያቸው ምክንያት ሲያልፉ ተተኪ ያለመኖሩ፣ ስራው ረጅም ጊዜ የሚፈልግና አድካሚ መሆኑ እንዲሁም እንደ ብርድ ልብስ ያሉ ተተኪ አልባሳቶች መስፋፋታቸው ለበርኖስ መመናመን ምክንያት ይጠቀሳሉ። በመንዝማማ ወረዳ በአንጻሩ በተሻለ ሁኔታ እንዳለ ይገለጻል። በርኖስ እንደዛሬው ቴክኖሎጂ ባልነበረበት ዘመን ጥጥ ተዘጋጅቶና በሸማ ስራ ሂደት አልፎ ብርድን ለመከላከል ለክብር ይለበስ የነበረ ባህላዊ ልብስ ነው። ቤተሰብ ይሄንን ልብስ እንግዲህ በማስተዋወቅ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ ሁሉም ጋር እንዲደርስ ድጋሚ እንዲንሰራራ የበርኖስ ልብስ እንድታደርጉልኝ ስል ጠይቃለሁ። አመሰግናለሁ።